በሶሻል ሚዲያ ላይ ፐርፌክት ሆነን ለመታየት የምንከፍለውን ያህል ዋጋ ለትክክለኛ ማንነታችን እንከፍላለን? ዛሬ ብዙዎቻችን የምንኖረው ለሰው እንጂ ለራሳችንም ለፈጣሪም መሆኑ ቀርቷል። ዓለም በየቀኑ ይህንን ልበስ፣ እንዲህ ተናገር፣ እዚህ ቦታ ካልተገኘ አራዳ አይደለህም ትልናለች። ቃሉ ግን ምን ይላል? የዚችን ዓለም ምሳሌ አትምሰሉ። ሮሜ ምዕራፍ 12 ከቁጥር 2። ወጣትነት ማለት የሰው ኮፒ መሆን ማለት አይደለም። እግዚአብሔር የፈጠረ ልዩ ኦሪጂናል ማንነት ኖሮ ሳለ የሌላ ሰው ኮፒ አትሁን። ዋጋህ የሚወሰነው በፎቶ ላይ በሚመጣው ላይክ ብዛት ሳይሆን ክርስቶስ ላንተ በከፈለው ዋጋ ነው። በሰዎች እይታ ውስጥ ለመግባት ስትሮጥ የፈጣሪን እይታ እንዳታጣ ተጠንቀቅ። ማንነትህን ለላይክና ለኮሜንት አትሽጥ። በጨለማ ውስጥም ብትሆን የምታደርገው ነገር ማንነትህን ይገልጻል። ዛሬ ከሰው እይታ ይልቅ የእግዚአብሔር እይታ ይበልጥብኛል ብለህ ወስን። ይህ መልእክት ለጓደኞች አጋራ። ሰላም ቆዩ።